ቆመን የእግዚአብሔርን ቃል እናነባለን። የይሁዳ መልእክት ነው። ቁጥር ምዕራፍ 1 ነው። ቁጥሩ ልጀምሮ ምሕረትና ሰላም ፍቅርም ይብዛላችሁ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል አማርኛው። ትክክለኛው ትርጉም ግን እምነት ነው። ሃይማኖትን አያውቅም መጽሐፍ ቅዱስ፣ የሚያውቀው እምነት ነው። እንግሊዘኛው ሪሊጅን አይልም፣ ፌዝ ነው የሚለው። ፌዝ ደግሞ እምነት ነው እንጂ ሃይማኖት አይደለም። ስለተሰጠ እምነት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ሃሌሉያ። ስንት ጊዜ የተሰጠ? አንድ ጊዜ። ሃሌሉያ። ሁለት ጊዜ የተሰጠ እምነት የለም። በዛው ነው የሚቀጥለው፣ እየታደሰ ብርሃኑ እየጨመረ የሚሄድ እንጂ የሚቀየር እምነት የለንም። ሃሌሉያ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 14 ላይ ማግኘት ትችላላችሁ። አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት ይላል። ልጁም አሳ በእርሱ ፋንታ ነገሰ ይላል። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች ይላል። በጣም በመጀመሪያው አካባቢ አሳርፎ ከእግዚአብሔር ጋር አድርጎ ህዝቡን የመራ ህዝቡን ያስጓዘ ሰው ነው። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ ይላል። የእንግዶቹንም አማልክት መሰዊያ የኮረብታውንም መስገጃውን አፈረሰ ይላል። ሐውልቶቹንም ሰበረ፣ የማምለኪያ አጸዶቹንም ቆረጠ ብሎ ይናገራል። ኢቭን ይሁዳን እየመራ ወደ ቁጥር 9 ወርደን ስናይ ኢትዮጵያዊን ዝር 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው፣ ወደ መሪሳም ወጣ ይላል። እነሱም በመዋጋት ይሁዳን ለመዋጋት የአሳን ንጉስ ለመዋጋት ሲወጡ ኢትዮጵያውያን ይሄ ሰውዬ ጦር አልፈለገም። ይሄ ሰውዬ የሆነ የሚያግዙት ሌሎችን አልፈለገም። ግን እንደዚህ ብሎ ጸለየ። ቁጥር 11 ላይ አሳም አቤቱ በብዙም ሆነ በጥቂት ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ተማምነናል፣ በስምህም በዚህ ታላቅ ወገን ላይ መትተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ ይላል። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንንም ሸሹ ይላል። ሃሌሉያ። ምንድን ነው እዚህ ጋር የአሳ ህይወት ላይ ስራ እየሰራ ያለው? ክንዱ ነው ወይስ በእግዚአብሔር ላይ ያለ እምነቱ ነው? እምነቱ። ቁጥር 15 ወርዳችሁ ሲታዩ ወደ ቁጥር 16 ስትመጡ አሁንም የተወሰኑ ዓመታት በኋላ ጦርነት መጣ። ግን ስልጣን ላይ ስለነበረ በብር በወርቅ በተለያየ ነገር በልጽጎ ስላለ እንደ ቅድሙ የእግዚአብሔርን ሐሳብ ጠይቆ በእግዚአብሔር ጉልበት ተማምኖ እንደሚወጣ ሳይሆን አሁን ወርቁ ላይ ብሩ ላይ ተማምኖ ለሶሪያ ንጉስ ወርቁን ልኮ አግዘኝ መቴ ሚታ ተከበብያለሁ ብሎ የሌላ ነገስታት የሌላ ሰው እገዛ ሲፈልግ እናየዋለን። ጌታ ኢየሱስ ያግዘን። እምነታችን እንዳይወርድ በመንፈስ በእምነት ጀምረን በስጋ እንዳንጨርስ ጌታ ኢየሱስ ያግዘን። ሃሌሉያ። ይያያዛል ማለት ነው። የእምነት ጉዳይ ነው ማለት ነው። ዛሬ እምነታችን ታድሶ ይቀጥላል። ሃሌሉያ። በቃ መውጣት የፈለጋችሁ ሰዎች ካላችሁ፣ መሄድ የፈለጋችሁ ሰዎች ካላችሁ ዛሬ ሰማይ ያግዛቸዋል። ዛሬ ሰማይ ከእናንተ ጋር ይቆማል። ሃሌሉያ። ኤፌሶን ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ቃል ምን ይናገራል? ሃሌሉያ። ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና በሉ እስቲ አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት ይላል። ግን አንድ እምነት ዋን ፌዝ ይላል። አንድ ጥምቀት። ሃሌሉያ። ስንት እምነት? ስንት እምነት? ለማን የተሰጠ? ለቅዱሳን የተሰጠ። ሃሌሉያ። ዛሬ ይሄ እምነት ወደኛ ይወርዳል፣ ወደኛ ይመጣል፣
መጥቶ ከሆነም ደግሞ ታጠነክራላችሁ፣ በእምነታችሁ ትጸናላችሁ። አሜን ሃሌሉያ። ለምንድን ነው ይሄን ማለት ተፈለኩት? ዕብራውያን ላይ የእግዚአብሔር ቃል ሲናገር የመጀመሪያውን ነገር ትተን ወደ ፍጻሜው እንድንሄድ የእግዚአብሔር ፍቃድ ነው። እኛ የተጠራ ነው ፋይናላይዝ ለማድረግ ነው እንጂ ጀማሪ ለመሆን መሰረትን ለመትከል አይደለም። መሰረት ተተክለዋል። አሁን እኛ የኬፕስቶን አገልግሎት ነው የምናገለግለው፣ ወይም ደግሞ የማጠቃለያ አገልግሎት አድርገን ለንጥቂያ ተዘጋጅተን ጌታ ኢየሱስን መሳም መቻል አለብን። አሜን አሜን። ለዛ ነው ጳውሎስ ዕብራውያን ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል፣ ስለዚህ የክርስቶስን ነገር መጀመሪያ የምናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስርት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ስለ ሙታን ትንሣኤ ስለ ፍርድም ትምህርት ነው። ሃሌሉያ። ወደ ምን እንሂድ? ወደ ፍጻሜ እንሂድ። ሃሌሉያ። የተጠራ ነው ለመሰረት አይደለም፣ ለመፈጸም ነው። እፈጽማለሁ የምትሉ ሃሌሉያ። በሰማያት ላይ ያለ አባታችን እናመሰግናለን፣ እንባርካለን። እኛ እዚህ ቆመን ወረቀቱን መክፈት እንችላለን፣ ፊደሉን ማንበብ እንችላለን። አንተ ግን የምትችለው በዛ ውስጥ ያለውን ቃል መክፈት ትችላለህ። በመንፈስ ለእያንዳንዳችን የሚሆነውን ነገር መስጠት ትችላለህ። ከሰማይ ተመልክተን በመካከላችን ሆን፣ ስጋና ደም አይናገር፣ አንተ ብቻ ተናገር። ለሕዝብህ የሚሆን ለዚህ ጊዜ የሚያስፈልግ ነገር አንተ ከሰማይ ስጠን። ለሁሉም እናመሰግናለን። አሳሪ መንፈስ ሁሉ የታሰረ ይሁን፣ የጨለማ መንፈስ የታሰረ ይሁን። በኢየሱስ ክርስቶስ ስም መፈታት ይሁንልን። በጌታ በኢየሱስ ክርስቶስ ስም አሜን። አረፍ በሉ። ዛሬ የምናየው ፍጹም እምነት ለፍጽምና ወይም ደግሞ ወደ ፍጽምና እኛን የሚያደርስ የሚለው ርዕስ ላይ ነው። ወይም ደግሞ ፐርፌክት ፌዝ ፎር ፐርፌክሽን የሚለው ነው። ማለት አንድ ጌታ አለ እንላለን። ያ አንድ ጌታ ኢየሱስ ክርስቶስ ነው። አንድ መንፈስ አለ እንላለን። ያ መንፈስ የእግዚአብሔር መንፈስ ወይም መንፈስ ቅዱስ ነው። በተለያየ ነገር ዲፋይን እናደርጋለን። አንድ እምነት ለቅዱሳን የተሰጠ የማይቀየር እምነት ምንድን ነው? አንድ ክርስቲያን በተለይ ደግሞ ወደዚህ መልእክት የተጠራ ለፍጽምና የመጣ ለንጥቂያ የመጣ ሰው ማወቅ ያለበት ነገር ቢኖር what is this phase? ዛሬ ላይ ጨብጣችሁ የምትመለሱት ነገር ካለ ምንድነው እምነት የሚባለው? በጣም ማወቅ ያለብን ግን ብዙ ጊዜ ሳናውቅ የምንመላለሰው ነገር ይሄ ነው። እናንተን ለመኮነን ሳይሆን ራሴንም እየኮነንኩበት ነበረ፣ እንድትማሩበትና እንድትታነጹበት ነው። አሜን። እናንተን ለማዋረድ ዝቅ ለማድረግ አይደለም። እናንተ የተከበራችሁ የእግዚአብሔር ቅዱሳን ናችሁ። እሺ፣ ይሄ እምነት ለማን ተሰጠ? from the very beginning ማን ነው የሰጠው? ምንድነው የተሰጠው? ደግሞ ምን እንድናርግበት? what is his purpose? ዘፍጥረት 12 እንሄዳለን አሁን በቀጥታ። እግዚአብሔርም አብርሃምን አለው ከአገሪ ከዘመዶችህ ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርክህንም እባርክሃለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ።
አብርሃምም ሚስቱን ሳራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓንም ሰዎች በዚያ ጊዜ በምድሩ ነበሩ። እግዚአብሔር ለአብርሃም ተገለጠና ይህችን ምድር ለዘሪ እሰጣለሁ አልኩ። አሜን አሜን። እርሱም ለተገለጠለት ለእግዚአብሔር በዛ ስፍራ መሠዊያ ሰራ ይላል። ሃሌሉያ። ሌላ ታሪክ የለም። የእምነት አባት ወይም ደግሞ እግዚአብሔርን አምኖ በጸደቀ በአብርሃም ነው እምነት የተጀመረው። እኔ እያልኩ ያለሁት ከመጀመሪያ ከአዳም ቀጥሎ እንደ በሴት ዘር በኩል አልፎ የመጡ እነ ኖህ አሉ፣ እነ ሄኖክ አሉ። ከነሱ ጋር የተያያዘ ሳይሆን እዚህ ጋር እግዚአብሔር እያመጣ ያለ አንድ መልክ የያዘ የሚጨበጥና የሚዳሰስ እምነት እናገኘዋለን። እሱም ምንድነው? አብርሃም የነ አብርሃምም አልተባለም። አብርሃም ሆይ አለው፣ ተነስ ከአገሪ ከዘመዲ ከሕዝቢ ከቋንቋ ተለይተ እኔ ወደ ማሳይ ስፍራ ሂድ። ሃሌሉያ። በዚህ ላይ ነው የተጀመረው። እምነት የተሰጠው በዚህ ላይ ነው። እናነባለን። አሁን የትም ቦታ እግዚአብሔር ከአብርሃም ጋር በሌላ ቃል ኪዳን ወይም ደግሞ በሌላ እምነት ዲል ያደረገበት ቦታ አታገኙም። ክብር ለእግዚአብሔር ይሁን። ከዘፍጥረት 12 ወጣችሁ ወደ ዘፍጥረት 13 ብትሄዱም አብርሃም ወደ ግብፅ ወርዶ ነበረ። ከዛ በኋላ ተመለሰ። አሁንም ሎጥ ከሱ ጋር አለ። እግዚአብሔር ግን ወርድ ቱ ወርድ ቃል በቃል ለሱ የተናገረው አባቱ የአብርሃም ሃራን ነውና ለሃራን ዘር ይሰጣለሁ አላለም። ለሎጥ ይሰጣለሁ አላለም። ለዘሪ ምን ይሰጣለሁ? ይሄን ምድር ለዘሪ ይሰጣሃለሁ። አብርሃም የተቀበለው ምድርን የመውረስ አሁን ከነዓን ተብሎ የሚጠራ አሁን እስራኤላውያን ያሉበት ቦታ የመውረስ ለዘሩ የመሆን ቃል ኪዳን ነው። ሃሌሉያ። ለኛም እግዚአብሔር ዛሬ የሚሰጠው ኪዳን የለም። ሃሌሉያ። የሚያስወርሰን የሆነ ስፍራ ይኖራል። የእግዚአብሔር ጉዳይ ከእምነት ጋር የተገናኘ ምንድነው ብትሉ የመውረስ ጉዳይ ነው። አሜን። ከዛ በኋላ ሎጥ ከተለየ በኋላ እግዚአብሔር አብርሃምን አለው ይላል። ሎጥ ከሱ ተለየ። ዓይንህን አንስተህ ይላል ዘፍጥረት ምዕራፍ 13 ከቁጥር 14 ላይ አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅም ወደ ምዕራብም ሂድ፣ የምታዩትን ምድር ሁሉ ለአንተና ለዘሪ ለዘላለም እሰጥሃለሁ። አሜን። የትም ቦታ አብርሃም ተጉዞ እግዚአብሔር ከተገለጠለት እግዚአብሔር የሚያወራ ነገር ካለ የምታየው ምድር ምን አደርግልሃለሁ ነው? አስወርስሃለሁ ነው። አሜን አሜን። ዛሬ ይሄን የእምነት ጉዳይ ምን እንደሆነ ለማን እንደሆነ ማን ሰጪህ እንደሆነ ያለውን ነገር በደንብ እናየዋለን። ሃሌሉያ። ከዛ በኋላም ዘፍጥረት 15ም አልፋችሁ ልታዩ ትችላላችሁ። ዘፍጥረት ምዕራፍ 15 ቁጥር 7 ላይ በደንብ የእምነታችን ጀማሪ ሳይሆን ወይም ደግሞ አውተር ሳይሆን አብርሃም ሪሲቨር ነው፣ ተቀባይ ነው። ዕብራውያን ላይ እንደምናገረው የእምነታችን አውተር እንደ ፊኒሸር ይላል እንግሊዘኛው ደራሲና ፈጻሚ ኢየሱስ ክርስቶስን ተመልክተን ይላል። ግን እሱ ከማን ጋር ነው መጀመሪያ ዲል አድርጎ እምነቱን ያስረከበ ብንል ለአብርሃም ነው። አሜን። ምንድነው ቃል ኪዳኑ? እቺ የምታያትን የከነዓን ምድር ለአንተና ለዘሪ ይሰጣሃለሁ። ሃሌሉያ።
ሌላ ኪዳን አሁን ዘመኑ የቴክኖሎጂ ነው። ኤአይ ላይ ሰርች ማድረግ ትችላላችሁ። ባይብል ላይ ሰርች ማድረግ ትችላላችሁ። እግዚአብሔር ከአብርሃም ጋር ሌላ ንግግር ካለው አምጡልኝ። ሃሌሉያ። ዘፍጥረት ምዕራፍ 15 ቁጥር 7 ላይ አሁንም አልፈን ብናነብ ለእምነታችሁ እንዲሆን ነውና ከቁጥር 1 ጀምረን ብናነብ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋዬም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሊኤዘር ነው አለ። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችላለህ እንደሆነ ቁጠር አለው። ዘርህን እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳ ዘንድ እንድሰጥ ከከላዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። እግዚአብሔር አሁን የሱ ኪዳን ይስሐቅን የማግኘት ኪዳን ነው ማለት ትችላላችሁ። ለአብርሃም የተገባ ኪዳን ይስሐቅን የማግኘት በላይ ይስሐቅ ለምንድን ነው የተፈለገ ብትሉት ምድርቱን እንዲያስቀጥል የከነዓንን ምድር እግዚአብሔር ለአብርሃም ቃል የገባው ላይ እንድሮንና እንድበዛ ነው። ሃሌሉያ። ለዛ ነው ለአብርሃም ልጅ ስለመስጠት ተናግሮ ዘሪ እንዲህ ይሆናል አለው ብሎ ቁጥር 6 ላይ አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ብሎ ይህች ምድር ትወርሳ ዘንድ እንድሰጥ ይላል። እግዚአብሔር እየተናገረ ያለው ስለማስወረስ ነው። ሃሌሉያ። በሱ የሚወለደውም ስለመውረስ ነው። በቃ የአብርሃምን ትውልድ ስለማስቀጠል ነው እያወራ ያለው። ሃሌሉያ። ከዛም ዘፍጥረት ምዕራፍ 17 ከቁጥር 8 ላይም ሄዳችሁ ማንበብ ትችላላችሁ። የከነዓን ምድር ሁሉ ለግዛት ለዘሪ ይሰጣለሁ ብሎ እግዚአብሔር አብርሃምን በተገናኘ ቁጥር የሚያወራው ስለምንድን ነው? እቺ ምድር ምንድነው? አስወርሳለሁ፣ ለዘሪ ለትውልድ ምን አረጋለሁ? ይሰጣለሁ። ሃሌሉያ። ሌላ ነገር የለም። እምነቱ ይሄ ነው። እግዚአብሔርን አምኖ ወገኑን፣ ሀገሩን፣ አባቱን ምኑን ጥሎ ምን ሆነ? ወጣ። ምን ለማድረግ? እግዚአብሔር ያሳየውን ምድር ምን ለማድረግ? ለመውረስ። ሃሌሉያ። ይሄን ያየን ዘፍጥረት 17 ላይ እግዚአብሔር አሁንም ወደ አብርሃም መጣ። አንድ ነገር ኮሽ አለበት። ወደ ዘፍጥረት ምዕራፍ 15 ቁጥር 11 እንሄዳለን። ከዛ ከላይ ጀምሬ ባነብ አብርሃምን በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳል ዘንድ እንድሰጥ ከላዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንዲወርሳት በምን አውቃለሁ አለው። አብርሃም ምን ፈለገ? መተማመኛ ፈለገ። እርሱም የ3 ዓመት ግደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስን እርግብም ያዝልኝ አለው። እነዚህንም ሁሉ ወስደህለት በየሁለት ክፈላቸው፣ የተከፈሉትንም በየወገኑ ትይዩ አደርጋቸው። ወፎችን ግን አልከፈለም። አሞራዎችም በስጋው ላይ ወረዱ፣ አብርሃምም አባረራቸው። ቁጥር ምዕራፍ 15 ቁጥር 11 ላይ ደርሻለሁ። አሁን 12 ነው የማነበው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው ዘሪህን ለእርሱ ባልሆነች ምድር ስደተኛ እንዲሆን በእርግጥ ይወቅ፣ ባሪያዎችም አድርገው 400 ዓመት ያስጨንቃቸዋል አለ። ክብር ለጌታ ለኢየሱስ ይሁን። አሁን ከባድ ነገር መጣ፣ ከባድ ፈተና መጣ። አስወርሳለሁ ካለ በኋላ
ግን ከአራት ትውልድ ዘሪ የሱ ወዳልሆነው አገር ይወርዳል። ባሪያ ይሆናል፣ ይገዛል። ስንት ዓመት? 400 ዓመት። ደግሞም በባርነት የሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ አለው። ሃሌሉያ። ምን መጣ? አሁን ኪዳኑን እየገባለት አስወርሳለሁ እያለ በመሃል ግን የሚሆን ነገር አለ። ክንዴን የማሳይበት ነገር አለ። ምንድነው? ያንተ ዘር የቃል ኪዳን ዘር የሱ ያልሆነው ቦታ ላይ ይሄዳል፣ ባሪያ ይሆናል፣ ይረገጣል። ከዛ በኋላ በአራተኛው ትውልድ ከ400 ዓመት በኋላ ግን ምን አረጋለሁ? አስባቸዋለሁ። ላንተ የገባሁትን ኪዳን ምን አረጋለሁ? አስበዋለሁ። ሃሌሉያ አሜን። እንግዲህ ወደ ግብጽ ከመውረዳቸው በፊት የአብርሃም ዘር ቀጠለ፣ ይስሐቅ ተወለደ። በራሳችሁ ማንበብ ትችላላችሁ። ለራሳችሁ ጥቅሱን ይዛችሁ ዘፍጥረት 26 ቁጥር 3 ላይ ብዙም ከአብርሃም እግዚአብሔር ከአብርሃም ጋር ብዙ ዲል ያደረገባቸው ነገሮች አሉ። ብዙ ቦታ ተገልጧል፣ ብዙ ቦታ ኪዳን ገብቷል። ግን በመጽሐፍ ቅዱስ ስለ ልጁ ስለ ይስሐቅ ብዙም ሪከርድ ማለት የተጻፈው ነገር የለም። ግን አንድ ቦታ ላይ እግዚአብሔር ይስሐቅን ዘፍጥረት 26 ቁጥር 3 ላይ ኪዳኑን ሲያስቀጥል እናያለን። ለምን? ለአብርሃም ይሄን ምድር አስወርሳለሁ ብሎ ኪዳን ገብቶለት ለልጁ ለይስሐቅ ሌላ ኪዳን አይሰጥም እግዚአብሔር። እየሰማችሁኝ ነው? ኪዳኑ ምን ይሆናል? ይቀጥላል። አሜን። እምነቱ ምን እንዲሆን? እንዲቀጥል። ኪዳኑ ከምን ጋር? ከእምነት ጋር። እሱ ኪዳን ይሰጣል፣ አንተ ደግሞ ኪዳኑን ምን ታደርጋለህ? ታምናለህ። እምነቱ በዚህ ምን ይሆናል? ይቀጥላል። እምነቴ ይቀጥላል በል ውስጥ አሜን። ቁጥር ዘፍጥረት ምዕራፍ 26 ላይ እግዚአብሔር ከይስሐቅ ጋር መጥቶ ዲል የሚያደርግበት ቦታ ላይ እናያለን። በምድርም ከቁጥር 1 ጀምሬ ያነባለው ዘፍጥረት ምዕራፍ 26 ከቁጥር 1 ላይ በምድርም ቀድሞ በአብርሃም ዘመን የሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አብመለክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ካንተ ጋርም ይሆናለሁ፣ ይባርካለሁ። እነዚህን ምድሮች ሁሉ ላንተም ለዘርህም ይሰጣለሁ፣ ለአባቴ ለአብርሃም የማልኩለትንም መሐላ አጸናለሁ። እግዚአብሔር አሁንም አብርሃም ዘመኑን ኖረ፣ ኪዳኑን ተቀበለ፣ ቃሉን አመነ። የእምነት አባት ከተባለ በኋላ ይስሐቅም መጣና የእምነቱ ምን ሆነ? አስቀጣይ። ሃሌሉያ። በቃ የኪዳኑ ምን አስቀጣይ ሆነ። ይስሐቅ ጋር መጥቶ እግዚአብሔር አሁንም ሌላ ግራና ቀኝ ያለ ቃል ኪዳን አልተናገረም። ምንድነው? ለአብርሃም የሰጠው ቃል ኪዳን በአንተ ምን አረጋለሁ? አስቀጥለዋለሁ። ይሄን ምድር ላንተና ለዘሬ ምን አረጋለሁ? አስወርሳለሁ። አሜን። ለአብርሃም የተወለዱ ሌሎች ልጆችም ነበሩ፣ ግን ከሳራ ጋር ሳይሆን ኢቭን ቃል ኪዳኑ እነሱን አካትትም። እግዚአብሔር የተናገረው ለአብርሃምና ለሳራ ስለሆነ በእነሱ በኩል ለተወለደ ልጅ ኪዳኑን ምን እያደረገ ነው? እያስቀጠለ ነው። ሃሌሉያ አሜን። ያዕቆብ ተወለደ ከይስሐቅ ደግሞ። አሁን እግዚአብሔር ከያዕቆብ ጋር ደግሞ አዲስ ቃል ኪዳን ይገባ ይሆን? እስቲ እናያለን ዘፍጥረት 28 ላይ ሃሌሉያ። ያዕቆብ ስለ ያዕቆብ ይናገራል። ዘፍጥረት 28 እንደዚህ ይላል። ዘፍጥረት ምዕራፍ 28 ቁጥር 10 ከ10 ጀምረን እናንብብ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ፣ ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዛ ስፍራ ተኛ ይላል።
ምንድነው እዚህ ቦታ ያዕቆብ ይስሐቅን አታሎ ዋሽቶ ወንድሙን አታሎ የወንድሙን በረከት ከተቀበለ በኋላ መጀመሪያ ብኩርናውን ከተቀበለ በኋላ ከዛ በኋላ ደግሞ ኤሳውን መስሎ ከይስሐቅ ሄዶ የኪዳኑን የሚያስቀጥል እምነቱን የሚያስቀጥል ምንድነው ብኩርናን ከተቀበለ በኋላ ወንድሙ ኤሳው ያዕቆብን መግደል ሲፈልግ ሲያስብ ሸሽቶ ወደ ላባ ወይም ደግሞ ወደ የናቱ ወንድም ማለት ነው ወደዛ እየኮበለለ ያለ መንገድ ላይ አድሮ በተኛበት ቦታ ነው ማለት አክቹአሊ በእግዚአብሔር ሕግም በተፈጥሮ ሕግም ኤሳው ነበር እምነቱን ማስቀጠል ነበረበት ያዕቆብ አልነበረም ግን ያዕቆብ በእግዚአብሔር ዘንድ ስለተወደደ እሱም ደግሞ የበረከቱ ረሃብተኛ ፈላጊ ስለሆነ መጀመሪያ ላይ ብኩርናውን ካስለወጠ በኋላ ሁለተኛው ላይ ደግሞ ይስሐቅ አባታቸው እሱን መባረክ ኤሳውን መባረክ አስቦ እንዳለ በተንኮል ገብቶ የወንድሙን በረከት ከተቀበለ በኋላ ማለት አሁን እምነቱን የሚያስቀጥል ሰው መሆኑን ካረጋገጠ በኋላ ነው እየጠፋ ያለው። ሃሌሉያ። ከዛ በፊት አይሆንም ነበር። ከዛ በፊት አይሰጠውም ነበር። እግዚአብሔር ከሱ ጋር ቃል ኪዳን አያረገውም ነበር። ግን አሁን ብኩርናም ተቀበለዋል። ከይስሐቅ ከአባታቸውም ዋና የሚያደርገውን በረከት ተቀብለዋል። በመንገድ ላይ ያለ አሁንም እግዚአብሔር ተገለጠለት። ሃሌሉያ። ለሚፈልግ ሰው እግዚአብሔር ዛሬም ይገለጠዋል። የእምነቱን አስቀጣይ ያደርገዋል። ለምሪበው ለሚፈልገው። ሃሌሉያ ሃሌሉያ አሜን። ሌላ የምንጠብቀው እምነት የለማ። ያችኑ አንድ እምነት ያው ሆኖ አዲስ። ሃሌሉያ። ድንጋይ አነሳ፣ ከራሱም በታች ተንተርሶ በዛ ስፍራ ተኛ። ህልምም አለመ፣ እነሆም መስላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባት ምድር ላንተ ለዘሪም ይሰጣለሁ፣ ዘሪህም እንደ ምድር አሸዋ ይሆናል ይላል። አሜን። እግዚአብሔር መጣ። አሁንም የምናገረው ቋንቋ ስንት ነው? የሚሰጠው ኪዳን ስንት ነው? ሃሌሉያ አሜን። ለዛ ነው ለቅዱሳን አንድ ተላልፋ የተሰጠች እምነት የተባለችው። ኤፌሶን ላይም አንድ እምነት የተባለችው። አሜን ሃሌሉያ። ወደ ግራ ወደ ቀኝ የማይባልለት እምነት አለን። ሃሌሉያ። በቃ ለያዕቆብም ተገለጠ። ምንድነው የማረግልህ? ይሄን ምድር ሃሌሉያ። በቃ ስሙ እዛ ላይ እንድመለክ፣ ስሙ እዛ ላይ እንድጠራ፣ ህዝቡ እዛ እንድኖር በረከት አድርጎ ለአብርሃም የሰጠ ለይስሐቅ ያጸና ለያዕቆብ ያጸና አምላክ ነው። ሃሌሉያ። ኪዳኑን አይቀይርም። እኛም እምነታችንን አንቀይርም። ሃሌሉያ። ከዛ በኋላ ቅድም አንብቤላችኋለሁ። ዘፍጥረት ምዕራፍ 15 ላይ እግዚአብሔር ለአብርሃም ሲገለጥ ምንድነው በእኔና በአንተ መካከል ቃል ኪዳን ብሎ ሲጠይቅ ከባድ እንቅልፍ አብርሃም ላይ ጥሎት ዘሪ ባሪያ ይሆን ዘንድ እንዲገዛ ከዚህ ሀገር ምን ይሆናል? ይሰደዳል። ባሪያ ይሆናል፣ ይገዛል። ግን ወደ እኔ ጮሃለሁ፣ እኔ በታላቅ ክንዴ ምን አደርጋለሁ? አወጣቸዋለሁ። ለስንት ዓመት ነው እዛ የሚገዙት? ለ400 ዓመት። የኔ 4 ትውልድ ይላል። አሁን ላይ የኔ አንድ ትውልድ 100 ዓመት ነበረው። አሁን ስንት ዓመት ነው? አሁን እየወረደ መጥቷል ወደ 40። ወንድም ብራናም ሲናገር የአንድ ትውልድ ቁጥር 40 ዓመት ነው ብሎ የተናገረበት ሰርመንን አስታውሳለሁ። ከዛ ያዕቆብ መጣ፣ ልጆችን ወለደ። ከልጆቹ አንድ ባለራዕይ ተገኘ፣ እሱም ዮሴፍ የሚባል። ዮሴፍ ህልም አለመ።
የሱን ነዶ እንዳለ ሌሎች 11 ነዶዎች ያሉ ሌሎች ነዶ ወደ ዮሴፍ ነዶ ሲሰግዱ አየ። ይሄን ነገር ህልሙን ለወንድሞቹ ነገረ። ከመጀመሪያው በአባቱ ዘንድ ይወደድ ስለነበረ ይሄ ራእይ ይሄ ህልም ደግሞ ጭራሽ ነግረው ጥላቻቸውና በሱ ላይ ቅናታቸው ባሰ። ከዛ በኋላ አሁንም ሌላ አየ። ከዋክብት ሁሉ እንደዚህ ይሰግዱልኛል አለ። ከዛ አባቱም እኔም እኛም ሁላችን ላንተ ለመስገድ አለውን ወይ ተባባለ። ቅናቱ ተባባሰ። ዮሴፍ ወደ ምን ሀገር ወረደ? ወደ ግብጽ ሀገር። እግዚአብሔር ቅድም ለማን ተናገረው? ለአብርሃም። እየተከታተላችሁኝ ነው? ለአብርሃም የተናገረው ሆነ። ዮሴፍ ወደ ግብጽ ሀገር ወረደ። ከዮሴፍ ጋር የእስራኤል ልጆች ሁሉ ምን ሆኑ? ወደ ግብጽ። እግዚአብሔር ምን አረጋቸው? አፈለሳቸው። እንዳለ የእስራኤል ዘር ሁሉ ወደ ግብጽ ምድር ገባ። ሃሌሉያ ሃሌሉያ ሃሌሉያ። እሱ ከተናገረ አይዋሽም። አንተ ቁም እንጂ አጠፋለሁ ካለም ያጠፋሃል። ካጠፋው በኋላ እመልሳለሁ፣ እጠግናለሁ፣ እፈውሳለሁ ካለም ይፈውሳል። ሃሌሉያ። ጠፍተህ አትቀርም በኪዳን ውስጥ ካለ። አሜን። ውጣ ውረዶች አሉት፣ ግን በቃል ኪዳን ከሆነ ውጣ ውረዶቹ እግዚአብሔር ይስባሃል፣ ይመልሳል። አሜን። ከዛ ዘፍጥረትን ስለ እምነት ስለ ኪዳን በዚህ ከተቃለልን ወደ ዘጸአት እንገባለን። አሁን ምን ላይ ደርሰናል? የእስራኤል ሕዝብ ደርሰዋል፣ ግብጽ ደርሰዋል። ግብጽ ውስጥ ለስንት ዓመት ባሪያት ይሆናላችሁ ተብሎ ተነግሯል? ለ400 ዓመት። ዲያብሎስ ይህን ያውቃል። ግብጽ ላይ እየበዙ መጡ። ግብጽ ላይ በቃ የነሱ ነገር ልዩ ሲሆን የሚወጡበት ሰዓት እየደረሰ መጣ። የሚወጡበት ሰዓት እየደረሰ መምናቱን ዲያብሎስ ያውቃል አያውቅም? ከዛ ኮሽ አለበት። ይሄ ህዝብ በዝቷል፣ ባንተ ላይ በቃ አንተንም ግብጽንም ለመዋጥ ለማጥፋት ክንዱ በርትቷል። ለዛ ምን አድርግ? ሕፃናቶችን ግደል። በተለይ ወንድ ልጅ እንደተወለደ ምን ይሆን? ይገደል። ለምን? የእግዚአብሔር ክንድ ሲገለጥ ኪዳኑን አስቦ ኪዳኑን በሱ ላይ አድርጎ የሚያስወጣ ትውልድ ስለመጣ ስለደረሰ ቃል ኪዳኑ ተፈጻሚ እንዳይሆን እምነቱ እንዳይቀጥል የእግዚአብሔር ቃል እንዳይቀጥል ማጥፋት ጀመረ። ሃሌሉያ። በዚህ ሁሉ ጭንቅ ውስጥ ሙሴ ተወለደ። ሃሌሉያ። ተወልጃለሁ በሉ ውስጥ ለትውልዴ ተወልጃለሁ። ሃሌሉያ። ነፃ ለማውጣት አሜን። የእግዚአብሔር ኪዳን ተፈጻሚ እንዲሆን የእግዚአብሔር ክንድ ለመሆን ሃሌሉያ። ወደ ዘጸአት ካለፍን ኦሪት ዘጸአት ምዕራፍ 2 ላይ ከሌዊ ወገንም አንድ ሰው ሄዶ የሌዊ ልጅ አገባ ይላል። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው ይላል። ይሄ ባይዘወይ እዚህ ጋር በእግዚአብሔር ቃል ደረጃ መልካም እንደሆነ ባየች ጊዜ ይላል። ጳውሎስም ስለ ሙሴ መወለድ ሲጽፍ እናቱ ትክክለኛ ልጅ እንደሆነ ወይም ደግሞ ፕሮፐር ቻይልድ ምን ለማድረግ ነፃ ለማውጣት ሃሌሉያ። የሷ አይን ሙሴ ላይ ምን ሆነ? አረፈ። ይሄ ሰው ምን ሊያደርግ ይችላል? የሚል ነፃ ሊያወጣ ይችላል። እግዚአብሔር የተናገረው 400 ዓመታቶቹ ምን ሆነዋል? ተፈጽመዋል። አሁን የሆነ የሚወለድ ነገር አለ። ምን ለማድረግ? ያ እግዚአብሔር ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለውን መሐላውን እንዲፈጽም ትውልድ ይነሳል የሚል ሐሳብ ስለነበረ ሙሴ ደግሞ ከችስል የእግዚአብሔር መንፈስ ይሄ ነው። ሃሌሉያ። this is proper child for deliver the child of Israel ሃሌሉያ። ከዛ በእምነት ምን አደረገች? አያችሁ፣ እምነቱንም የሚፈጽም ሰውየው እንዲሰወር በእምነት 3 ወር ሸሸገች። ከዛ በኋላ መሰወር መሸሸግ ባልቻለች ጊዜ ሄዳ
የሆነ እሱ የሚኖርበትን ነገር ሰርታ በግብጽ ባህር ወይም ደግሞ ቀይ ባህር ዳር ምን አደረገች? ልጇን አስቀመጠች። ስታስቀምጥም የእግዚአብሔር መንፈስ በውስጧ መጥቶ የንጉሱ ልጆች መጥቶ የሚታጠቡበት የሚታይበት ቦታ ላይ አደረገች። ሃሌሉያ! እግዚአብሔር ደግሞ የንጉሱ ልጅ ያስሮጠ አመጣሃት። ሃሌሉያ! ከዛ ምንድነው እዛ ውስጥ ያለው? ሃሌሉያ! የሆነ የሚፈልግ ሰው አለ። የሆነ ህዝብ ነፃ የሚያወጣ ሰው እዛ ውስጥ አለ። ሃሌሉያ! የሆነ እምነቱን የሚያስቀጥል ክዳኑን የሚያስቀጥል የሆነ ሰው እዛ ውስጥ አለ። ሃሌሉያ! እንደዚህ ሄዳ አነሳች። ስትከፍት እዛ ውስጥ ያማረ ልጅ አለ። ሃሌሉያ! ለምንድነው? እስራኤልን ነፃ የሚያወጣ ቅባት ይዞ ተወልደዋል። ሃሌሉያ! አንዳንዶቻችሁ አታቁም እንጂ የኛ ነገር ፕሪደስቲኔትድ ስለሆነ ስንወለድ ራሱ በእኛ ላይ የተቀመጠ ጸጋ አለ። በእኛ ላይ የተቀመጠ ቅባት አለ። በእኛ ላይ የተቀመጠ ኃይል አለ። ሃሌሉያ! ዛሬ ያ እምነት ይንቀሳቀስ። ዛሬ ያ ቅባት ያ ኃይል ይንቀሳቀስ። ሃሌሉያ! ስትከፍት ሄዳ በጣም ያማረ ሕፃን እዛ ውስጥ ያለቅሳል። ይሄ ሰውዬ ይሄ ልጅ ደስ አለው፣ ልቧን ነካ። ከዛ በኋላ ወደደችው፣ ወደ ራሷ ወሰደች። ከዛ በኋላ የሙሴ ዘመድ የሆነች ሮጣ መጣ የምታሳድግልህ ሴት እፈልግልሃለሁ ብላ በጥበብ ማለት ነው የሙሴ እናት መጣ ልጁን እንድታሳድግ ማለት ነው። ሃሌሉያ! በር ከፈተች። አሜን። አይገርምም? ሃሌሉያ! ማለት እናቷ ቤተ መንግስት ገብታ ማሳደግ በባርነት ማሳደግ ከብዷት ግን በክብር ወደ ቤተ መንግስት ተወስዳ እሱንም ተከፍሏት። ሃሌሉያ! ምንም እየተገረፈች እኮ ልጇን ማሳደግ ትፈልጋለች፣ አትፈልግም? አሁን ግን ምን አይነት ኦፖርቹኒቲ ምን አይነት ፌቨር መጣ ከሰማይ። ሃሌሉያ! እነሱ እሷ እናቷ የሙሴ እናት እንደሆነች አላወቁም። ቀጣሪ ብቻ መስሏቸው ነበር። እሷ ግን ጡት እየሰጠች ማንነቱንም እየነገረች አሳደገችው። ሃሌሉያ! ሃሌሉያ! ትውልዱ የሚጠብቅ ሰው አንተ ነህ ያለች። ሃሌሉያ! እስራኤላውያን እየተጠባበቁ ያሉ አንተ ነህ። ለአብርሃም የሆነ ቃል ኪዳን ተነግሯል። እዚህ ቦታ የምንቆየው ለ400 ዓመት ብቻ ነው። 400 ዓመቱም አልቀዋል። ሃሌሉያ! አሁን የእግዚአብሔር መንፈስ በአንተ ላይ ይሆናል። አንተ ህዝቡን ታወጣለህ። አንተ ግብፃዊ አይደለህም። አንተ ፈርዖናዊ አይደለህም። አንተ ዕብራይስጥ ነህ። ሃሌሉያ! ዲቪኒቲ ወይም ደግሞ የመለኮት ጣልቃ ገብነት መኖሩን ደግሞ የምታውቁት ማለት ነው። ሙሴ የሚባል ስም ያወጣች እናቷ አይደለችም። ያቺ የፈርዖን ልጅ ራሷ ነች። ምን አለች? ከባህር መካከል አግኝቼ አውጥቻለሁና። ሙሴ ማለት ሞሼ ከሚል ከዕብራይስጥ ነው የመጣ። ከተሳሳትኩ አርሙኝ፣ ሰርች ማድረግ ትችላላችሁ ጎግል ላይ። ማለት ዴሊቨረር ማለት አወጣው ማለት ብላ ሰየመች። አውጪ ማለት ነው። ሃሌሉያ! ስሙ ራሱ ሲሰጥ የወጣ እንደ ማለት ነው። ሃሌሉያ! ለምን እሷ እያሰበች ያለችው ከባህር እሱን ማውጣታን ነው። እግዚአብሔር ግን እያሰበ ያለው ግብጽ ከሚባል ባህር ህዝቡን የማውጣት ነገር ነው። ሃሌሉያ! ሁሌም መለኮታዊ ነገር ይገናኛል። ዝም ብሎ አይደለም ሰው የሆነ ስም የሚሰጠው። ፓስተር ሞገስ ተብሎ ሲሰየም ዝም ብሎ አይደለም። there is something behind of that name። እኔ ዮሴፍ ሲባል ዝም ብዬ አይደለም። ተመስገን ሲባል ዝም ተብሎ አይደለም። ሃሌሉያ! የሆነ ነገር ይኖራል ከጀርባው። ክብር ለጌታ ለኢየሱስ ይሁን። አሜን። የእግዚአብሔር ክንድ ሙሴ ላይ ሆኖ ሙሴ ከመምራቱ በፊት ሙሴን መምራት ጀመር። ሃሌሉያ! ዛሬ በአዲስ መልክ እኛን መምራት ይጀምራል። አንተን መምራት ይጀምራል። መውጣት ከማትችልበት ቦታ አንተን ማውጣት ይጀምራል። ቤተ ክርስቲያንን ማውጣት ይጀምራል። ሃሌሉያ! ለምን? ከኛ ጋር ክዳን ስላለው። መቀጠል ያለበት ምን ስላለ? እምነት ስላለ።
እምነቱ ምንድነው? መውረስ። መውረስ በሉስት ሃሌሉያ። የትም ሂዱ የትም ፈልጉ የእግዚአብሔር ሕዝብ ኪዳን መውረስ ነው። ሃሌሉያ። አሁን እግዚአብሔር ለህብረታችን መኪና ሰጠ። አሁን ደግሞ ቤት ሰጣለሁ እያለ ነው። በዛም በዚህም ይሄ መጠቀሚያ ሊሆን ይችላል እንጂ የእግዚአብሔር ኪዳን ምንድነው? መውረስ። ሃሌሉያ። መኪናው ምን እንዲያደርግ? እንዲወርስ። የሚገነባ ህንጻ ምን እንዲያደርግ? እንዲወርስ። እዚህ የሚያገለግል ሰው ምን እንዲያደርግ? እንዲወርስ። የእግዚአብሔር ሕዝብ ኪዳን ሌላ የለም። ምንድነው? መውረስ። የቃል ኪዳን ምድር አለን። አሜን። ሙሴ እንግዲህ ይሄን ለማስቀጠል ተወለደ። ስሙ ራሱ ዴሊቨረር ነው። የወጣ ማለት ነው። አውጪ ማለት ነው። ሃሌሉያ። አዎ ካልወጣ አያወጣም። ሃሌሉያ። አወጣው ብላ ስሙን ሰጠች። እሱ ደግሞ አውጪ ሆነ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ ሃሌሉያ። እንግዲህ ይሄን ሁሉ እየተናገርኩ ያለሁት የአብርሃም ታሪክ አታውቁም ብዬ አይደለም። ዛሬ የይስሐቅ የያዕቆብን ታሪክ እናንተን የእስራኤልን ታሪክ እናንተን ለማስጠናት አይደለም። አንድ በጣም ክርስቲያኒቲ ውስጥ የሚጠቅም ነገር አለ። ሜንታሊቲ የሚባል አንድ ክርስቲያን አንድ የእግዚአብሔር ሕዝብ በምን ሜንታሊቲ ነው የሚመላለሰው? በምን ዓላማ? ለምን ዓላማ ነው? አያችሁ እግዚአብሔር ለሙሴ እናት ፕሮፐር ቻይልድ መሆኑን የተገባ ልጅ መሆኑን አውቃ ሙሴን በዛ ሜንታሊቲ ሲታሳድግ ሙሴ በፈርዖን ቤት ይደግ እንጂ አሳቡ ስራው ስፖርትም ሲሰራ የሚያስበው ሲጸልይም የሚያስበው ሲበላም የሚያስበው የእስራኤልን ሕዝብ አሸናፊ አድርጎ ግብፃውያንን መጥቶ እስራኤላውያን ማስወጣት ነበር። ሃሌሉያ። ይሄ ደግሞ ሜንታሊቲ ይፈልጋል። ዝም ብሎ አይፈጠርም። ዝም ብሎ ከምድር በቃ ጸጋ ጠብ ብሎ ኃይል ጠብ ብሎ አይመጣም። ነገሮቻችን ሐሳባችን የልባችን ትርታ መቃኘት አለበት በትክክለኛ የኪዳን ቅኝት ማለት ነው። አሜን አሜን የምትሉ ስንቶቻችሁ ናችሁ? በቻለው ሙሴ በፈርዖን ቤት ውስጥ ስላደገ ደና ስፖርተኛ ነው። ደና በልቶ ያደገ ነው። ደና ተብኖ ያደገ ነው። ስፖርቱ ምኑ ለጌ ፈርዖን ስለሚሆን ዝም ብሎ እንደማንኛውም አወላለድና አስተዳደግ አወላለድ ቢወለድም አስተዳደግ አላደገም። ከዛ በኋላ ግብፅን እስራኤልን ከግብፅ ምድር የማስወጣት ሜንታሊቲ ይዞ አንድ ቀን ሲሄድ አንድ ግብፃዊ የሆነ ዕብራውያን ላይ ደባ ሰርቶ በዛ ላይ ሲነሳ አገኘው። አሁን እንግዲህ ልቡ ውስጥ ምን አለች? እስራኤል ዕብራውያን የሚወጡበት ሰዓት ደርሰዋልና ያ የሚያወጣ ደግሞ እኔ ነኝ የሚል ሜንታሊቲ ስላለው ስለተዘጋጀበትም እንደ ሰው ይሄን ነገር ማለፍ አልቻለም። ሄዶ ማለት ነው አንተ ግብፃዊ የሚፈልግ እንዳንተ አይነቱ አይደለ ብሎ ማለት ነው ካው አርጎ ባሸዋ ስር ደብቆ ማለት ነው አለፈ። አሁን ይሄ ለእናንተ ጫወታ ሊመስላችሁ ይችላል፣ ወይም ደግሞ ሙሴን የምትተቹበት ታይትል ሊሆን ይችላል። እኔ ግን ሙሴን የማደንቅበት ትክክለኛ ዴሊቨረር መሆኑን የሚገምትበት እዚች ፖይንት ነው። ሃሌሉያ። ለምን? አሁን ጊዜው አይደለም። የእግዚአብሔር ቅባት የእግዚአብሔር ጸጋ በትክክል አልመጣም፣ ግን በውስጡ ሲዱ አለ። ምንም ኃይል ባይታጠቅ ምንም ጊዜው ባይደርስ ግን ያ ቅናት በልቡ ላይ መኖር ነገ ለሚሰራው ስራ ዋስትና ነው። አሜን። ዝም ብሎ ቸርች ውስጥ አንዳንድ ሰው አለ አቅም የለውም፣ ግን የሆነ ነገር ላይ ጡን ይላል። በቃ የሆነ ነገር ዝም ብሎ አቅም የለውም፣ ግን ይፈላል። ያ ሰውዬ እግዚአብሔር ይጠቀመዋል። ሃሌሉያ። እየተረዳችሁኝ ነው? የሆነ ነገር በልብ ላይ ዘር ሳይኖር አንተን ዝም ብሎ አወዛወዘ። አሜን። ሙሴ ላይ
ግብፃውያንን የመግደል ሸክም ባይኖር ሰውየው ነው አይገልም ነበር። ለምን? ለደንታው ይጠነቀቃል፣ ለታይታው ይጠነቀቃል። ነገ ፈሪዖን ስለሚሆን ለዛ ያስባል እንጂ ስለ ዕብራውያን ስለ እስራኤላውያን ደንታ የለውም ነበር። ግን እግዚአብሔር በምንም በማንም ሆኖ በሱ ተጠቅሞ እስራኤላውያን እንደሚያስወጣ ስለገባለት ስራውን ጀምሯል። ሃሌሉያ። መቀጠል ደግሞ የእግዚአብሔር ነው። አሜን። አንተ በስህተትም በእውቀትም ባለማወቅም ዝም ብለህ ግደለው። ሃሌሉያ። እግዚአብሔር ደግሞ ይጨርሰዋል። ባትዘምር እግዚአብሔር አይመጣም ነበር። ተረዳችሁ? እሱም በራሱ አቅም መግደል ባይጀምር እግዚአብሔር ክንዱን ጨምሮ በራሱ ክንድ ደግሞ አይገላቸውም ነበር። አሜን። ሃሌሉያ። ያ እግዚአብሔር በሱ ሆኖ ፈርዖንን በኩሩን ምኑን ሰረገላውን ፈረሰኛውን ጦሩን ነገ ግብጽ ባህር ላይ በሙሴ በኩል ለመጣሉ ዛሬ እሱ በስጋም ሆኖ የሚያደርገው ነገር ባይዘወይ ምልክት ነው። ሃሌሉያ። ዛሬ ሙሉ ጸጋ ባይሰጣችሁ፣ ዛሬ ሙሉ ኃይል ሙሉ አኖይንቲንግ ባትቀበሉም፣ ግዛችሁ ባይመጣም ሃሌሉያ በእናንተ ውስጥ ያለች ነገር ቅናቷ ጥቅም አላት በእግዚአብሔር ፊት። ሃሌሉያ። አንተን ሊያስባርር ይችላል፣ ግን ብትባረርም ከእግዚአብሔር ጋር የምትገናኝበት ቦታ ነው የምትሄደው። አሜን። ዮሴፍ በውስጡ ያለው ራእይ ያለ ጊዜው ወጥቶ ተናገረ። ብዙ ሰው ይሄን ጥቅስ ወስዶ ዮሴፍ ላይ ዱላ ያበዛሉ። ሃሌሉያ። ዮሴፍ ያንን በእምነት ተናግሮ ባይል ኖሮ እግዚአብሔር ራእዩን ወደሚፈጽምበት ቦታ አይወስደውም ነበር። ሃሌሉያ። አሜን። እግዚአብሔር መንገድ አለው። በእውቀታችን ብቻ አይደለም የሚሰራው እግዚአብሔር፣ ባለማወቃችንም አንዳንዴ ይሰራል። አሜን። ሃሌሉያ። ከዛ በኋላ አሁንም እስራኤላውያን ሲጣሉ ደግሞ አንድ ቀን አሁንም ደረሰ። እየጎበኘ ነው ሰውየው፣ ቀላል ሰው አይደለም። ሄዶ ነገ የሚያወጣውን አይት እያደረገ ነው። አይን አይን እያያቸው ነው። አዳሜ አታውቅም እኔ ነው ማስወጣሽ እያለ ሃሌሉያ እየዞረ ነው። ከዛ በኋላ አንድ ቀን ዕብራውያን ደግሞ ሲጣሉ አየና፣ ወንድሞች እናንተ አንድ ዘር ናችሁ፣ አንድ አባት አላችሁ፣ አንድ ኪዳን አለ፣ አንድ እምነት አለ። እርስ በርሳችሁ ላይ ለምንድን ነው የምትቃወሙት? ለምንድን ነው የምትነሳሱት? ብሎ የምክርን ብቻም አይደለም ባይዘወይ ውስጡ ያለው ነገር አለ አይደል? ሲድ አለ አይደል? ያ ነገ እግዚአብሔር በሱ ላይ የሚገልጠው ነገር አለ እኮ። ጸጋው ከመምጣቱ በፊት እግዚአብሔር ዲል ማድረግ ጀምሯል ከሙሴ ጋር። ሃሌሉያ። ከዛ ወንድሞቹ አንዱ አጥፊ ነው፣ አንዱ ደግሞ እየተበደለ ያለ ሰው ነው። ያ በዳው ወንድሙ ላይ የተነሳ ሰው አሃ መጣ ደግሞ ትላንትና ግብፃውያን ገለ ደበክ፣ አሁን ደግሞ ዛሬ እኔን ልትገለኝ ነው? ጥፋተኛ ነዋ። ማን ነው አንተን የሾመ? who ordained you? ማን ነው ላንተ ይሄን ስልጣን የሰጠ በእኛ መካከል ፈራጅ እንድትሆን? አያችሁ፣ በዛ ውስጥ ሆኖ እኮ በሙሴ ላይ ያለውን ነገር አታክ እያደረገ ያለ እኮ እባብ ነው፣ አጋንንት ነው። ጌታ ኢየሱስ ይባረክ። የተረዳችሁኝ ነው? አሁን ይሄ የሙሴና የአንድ ዕብራዊ ንግግር አይደለም። በሙሴ ውስጥ ያለው ዘርና በእስራኤላውያን ውስጥ ያለ አንገተ ደንዳናነት የሚያሳይ ማን ላኬ፣ ማን ቀባ፣ ማን እንደዚህ አደረገ መንፈስ ነው። ሃሌሉያ። ከዛ በኋላ ለካ ግብፃውያን መግደሌ ተሰምተዋል። ከዛ በኋላ ኢንፎርሜሽን ሲቀበል ፈርዖንም በሙሴ እጅ ግብፃዊ መገደልን መጀመር ምን ሆነዋል? ሰምተዋል። አንዳንዴ በአራደኛ ባን ነው አይደል? ባን ሙሴን ይዞ ለመግደል ምን እያደረገ ነው? እየፈለገ ነው። ጥሩ አማራጭ እየፈለገ ነው። ሙሴ ይሄን ሰማና ወደ ሜዲያ ነገር ምን ሆነ?
ላሽ አለ አይደለም የምትሉት? ሃሌሉያ። ወደ ሚዲያን ሀገር ወጣ። ክብር ለጌታ ለኢየሱስ ይሁን። ከዛ ዘጸአት ምዕራፍ 3 ስታነቡ ሙሴም የዮቶርን የአማቱን የሚዲያንን ካህን በጎች ይጠብቅ ነበር ይላል። እዛ በጎቹን መጠበቅ ጀመረ። እዛው አገባ፣ እዛው ልጆችን ወለደ። እንግዲህ በስደት ምክንያት በውስጡ ያለው ቅናት፣ በውስጡ ያለው ራእይ እየደበዘዘ መጥቷል። ጌታ ኢየሱስ እኛንም ያግዘው። ሃሌሉያ። ረሳ። እኔ ከዚህ ጋር እስከ መቼ እሰቃያለሁ? ህይወቴን ለሞት አሳልፌ እስከምሰጥ ድረስ ሄጃለሁ። አሁን ደግሞ ኑሮዬን ምን ላድርግ? ልኑርበት፣ ኑሮዬን ምን ላድርግ? ልቀጥልበት ብሎ አግብቶ ልጅ ወልዶ በጎቹን እየጠበቀ ምንም በቃ ኮምፎርት ባይሰማው ኮምፎርት ቢሰማው ኑሮውን እየኖረ ነው። ሃሌሉያ። ግን እግዚአብሔር ያያል። አሜን። በሙሴ ውስጥ ያስቀመጠውን አሰበ። ቅናቱ እያደረገ የነበረው እየተማረ የነበረው ነገር በሰማይ ዙፋን ላይ አንድ ቀን እግዚአብሔርን አነቃነቀው። ሃሌሉያ። ያንተም ጉዳይ ያንቺም ጉዳይ ሰማይ ደርሷል። ሃሌሉያ። አንተ ግን የት ነው ያለው? አንቺ ግን የት ነው ያለሽው? እግዚአብሔር ሊመጣ ነው። አሜን። ሃሌሉያ። ከዛ በኋላ በጎቹን እየጠበቀ ያለ እግዚአብሔር በሙሴ ተገለጠ። እናነባለን እስቲ አብረን ዘጸአት ምዕራፍ 3 ከቁጥር 1 ጀምረን። ሙሴም የዮቶርን የአማቱን የሚዲያን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ሃሌሉያ። ማየት የሚፈልግ ሰው አለ? ዛሬ እየተጠባበቀ ያለ ሰው አለ? ሃሌሉያ ሃሌሉያ። ለሙሴን ያሰበ አምላክ ዛሬም ያው አምላክ ነው። አንተንም ያያል። ያለህበት ቦታ ያውቀዋል። አሜን አሜን። በእሳት ነበልባል ባሪያውን ብርሃናምን የተገናኘ ዛሬም አንተን ሊገናኝ በደጃፍ ላይ ቆመዋል። አሜን ሃሌሉያ። ለአብርሃም የተናገረውን ለአብርሃም ቃል የገባውን ለይስሐቅ ለያዕቆብ ቃል የገባውን ለእስራኤል ልጆች ሁሉ ቃል የገባውን ለመፈጸም ዛሬ እሱ ሚዲያን እያለ ለሙሴ ተገለጠ። ሃሌሉያ። This is not for joke. ሃሌሉያ። ዝም ብሎ እግዚአብሔር በሆነ ውጥኝ ውስጥ በእሳት አምድ ተገለጠ ማለት አይደለም። ለትልቅ ዓላማ እግዚአብሔር ለሙሴ ተገልጧል። ዛሬም ከተዘጋጀ ላንተ ይገለጣል። ሃሌሉያ አሜን። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ አሜን። ማን ነው ዛሬ የሚጠራ? ማን ነው ዛሬ አይኑ ተከፍቶ የእሳቱን አምድ የሚያየው? ሃሌሉያ። ቅድም ፓስተር እየጸለየ ነበር። አይናችሁ እንዲከፈት፣ ጆሮአችሁ እንዲከፈት፣ አይምሮአችሁ እንዲከፈት እያለ ነበር። ሃሌሉያ። ካመናችሁ ዛሬ በመካከላችን ይሆናል። ካመናችሁ ድምጽ የሚሰሙ ሰዎች ትኖራላችሁ። ካመናችሁ አይናችሁ ዛሬ የሚከፈት ሰዎች ትኖራላችሁ። የእሳቱን አምድ የምታዩ ሰዎች ትኖራላችሁ። ሃሌሉያ። እየከፈለው ነው። አሁን ሙሴ በቅናት የኖረለት ዕብራይስጥ የእግዚአብሔር ሕዝብ ብሎ ኪዳን ብሎ የፈርዖን ቤት ትቶ የወጣበት ወደ ምድረ በዳ የተሰደደበት በፈርዖን ቤት 40 ዓመት ኖሮ በሚዲያውያን በዮቶር በአማቱ በሚዲያን ዘንድ ደግሞ 40 ዓመት ከኖረ በኋላ እግዚአብሔር ብቅ አለ። ሃሌሉያ። ዛሬ እግዚአብሔር ላንተ ብቅ ይላል። ዛሬ እግዚአብሔር ላንተ ይገለጣል። ላንቺ ይገለጣል። ለህብረቱ ይገለጣል። ለጉባኤው ይገለጣል። ለመኑት ይገለጣል። ሃሌሉያ። ጠበቀ እና አንድ ቀን አይኑ ተከፈተ። አሜን። ይሄ ዝም ብሎ ቁጥቋጦ አይደለም። ዝም ብሎ የሚነድ እሳት አይደለም።
እግዚአብሔር ለአንድ ነገር ወርደዋል። እግዚአብሔር የሙሴን ድካም የሙሴን ራእይ ሙሉ ለማድረግ የሕዝቡን ደግሞ ለማውጣት ወረደ። ሃሌሉያ! ዛሬ ወደ አንተ ይወርዳል። ዛሬ ወደ አንቺ ይወርዳል። ይመጣል እሱ። ሃሌሉያ! ይወርዳል እሱ። ሃሌሉያ! አሜን አሜን። ታስሮ ሰማይ ላይ ብቻ የሚቀመጥ አምላክ አይደለም። ሲያስፈልገው የሚጎትት ሰው ካለ የሚመጣ ዛሬም በመካከላችን የሚገለጥ አምላክ ነው። ይገለጥ በሉ እስቲ ይገለጥ እስቲ። በምድረ በዳ ለሙሴ የተገለጥክ፣ ለሐዋርያት የተገለጥክ፣ ለብርሃናም የተገለጥክ ጉባኤያችን መካከል ዛሬ ተገለጥ።